ሲሰመረ እንጂ ለምኖ አያውቅም። ጊዜ ክፉ ነው። ጊዜ ይጥላል፣ ጊዜ ያነሳል። ጊዜ የሚያመጣው ነገር ከባድ ነው። አሁን ጊዜ ያመጣው ችግር ደብረ ሊባኖስን በከባድ ስጋት ላይ ጥሎታል። ያ ገዳም የኢትዮጵያውያን ክርስቲያኖች ይቅርና ያመነ የተጠመቀ ሁሉ ነጭም ይሁን ጥቁር የሃይማኖት ተከታይ ከሆነ መጦሪያው ነው። ገብቶ የሚማጸንበት የምናኔ ስራ የሚሰራበት ቦታ ነው ደብረ ሊባኖስ። አሁን እንደምታውቁት በፊት ከ300 ጋሻ መሬት በላይ ነገስታቱ፣ መኳንንቱ፣ ወዛዝርቱ እንዲሁ ክርስቲያኖቹ የሰጡት መሬት ብዙ ነበረ። መሬት ላራሹ ተብሎ ሲታወጅ በገዳሙ ያሉት መናንያን ምን ይበላሉ ለነሱም ይሄ ይሆንላቸው ሳይባል ድፋው ነበር። ያኔ ሁሉንም ውጭ አገሩ እንኳንስ መሬቱን ይቅልሉ የተፈጨውን ዱቄት ሳይቀር ዘርፈውታል። እኛም ዱቄታችን ሲዘረፍ እንኳ እኛም እንተባበርና እናስቀር ትንሽ ዕለቱን ረሃብ ላይ እንዳንወድቅ ብለን ያን ጊዜ እኔ እዚያ ተማሪ ቤት ነበርኩኝ። ተነሱ ተሻምተን ዱቄቱን ከዘራፊዎቹ ተካፍለን እንዳስገባን ትዝ ይለኛል። ከዚያ በኋላ የገዳም ምን ሊሆን ነው መፈታቱ ነው ስንል የእግዚአብሔር ስራ ረቂቅ ነው። ምዕመናኑን አነሳሳ። በአራቱ ማዕዘን ያሉ ክርስቲያኖች ለሶስት በዓላቱ 3 ጊዜ ነው የሚከበረው። ልደታቸው ታኅሳስ 24፣ ፍልሰታቸው ግንቦት 12፣ እረፍታቸው ነሐሴ 24። በእነዚህ በ3ቱ በዓላት ከአራቱ ማዕዘን የሚመጡ ክርስቲያኖች የዓመት መሸመቻ የዓመት ቀለብ መሸመቻ እየሰጡት ለገዳሙ እስከ ቅርብ ጊዜ ድረስ እስካሁኑ ዓመት ድረስ እስካሁን ያለፈው ዓመት